ዝምታ ውስጥ ትልቅ ነፃነት አለ። ዝም በል። የረዳኸውን እርዳታ፣ ያደረግከውን መልካም ነገር፣ ስኬትህን፣ ህልምህን፣ የወደፊት ጉዞህን፣ ስለ ራስህ ጥሩነት፣ ስለ ውድቀትህ፣ ስለ ኪሳራ፣ ስለ ክፉ ስለ ገጠመህ ገጠመኝ በየአደባባዩ በየማህበራዊ ሚዲያ እየወጣ ከመናገር ተቆጠብ። ዝም በል። ሲሳካልህም ዝም በል። ስታተርፍም ዝም በል። ደስተኛ የፍቅር ህይወት ሲኖርህም ዝም በል። ስትወድቅም ስትከስርም ዳግም ለመጀመር ስትነሳም ዝም በል። ዝምታ ነፃነት ነው። በተናገርክ ቁጥር የንግግርህ ባሪያ ትሆናለህ። ስለዚህ ዝም በል። በትክክለኛው ጊዜና ቦታ ካልሆነ በስተቀር ያውም ለትክክለኛው ሰው ካልሆነ በስተቀር ስለ ራስህ በየአደባባዩ ከማውራት ተቆጠብ እላለሁ። ዝም በል። ለዚህ እኮ ነው ቅዱሱ መጽሐፍ ለሁሉም ጊዜ አለው፣ ለመናገርም ጊዜ አለው፣ ለዝምታም ጊዜ አለው የሚለው። ጊዜ የሁሉም ጌታ ነው። ስለዚህ ዝም በል። በስኬትህ የሚደሰቱ በሐዘንህ የሚያዝኑ እንዳሉ ሁሉ